የነብዩን ጸጉር ሰለላሁ ዐለይሂ ወሰለም ላሳያችሁ ተመልከቱ። አላሁ አክበር። ሁላችሁ የተወሰነ ጸጉራቸው ሐረር ላይ አለ። ዛሬ ለእናንተ አስተማሪና ቁም ነገር አዘል የሆኑ ቪዲዮዎችን ይዤላችሁ ብቅ ብያለሁ። እስከ ቪዲዮአችን ፍጻሜ ድረስ አብራችሁን ሁኑ። እስከዛ ይህን ቪዲዮ ላይክ በማድረግ ጀምሩ። የነብዩን ጸጉር ሰለላሁ ዐለይሂ ወሰለም ላሳያችሁ ተመልከቱ። አላሁ አክበር። ሁላችሁም ኮሜንት ላይ ፊዳከ አቢ ወኡሚ ወሩህ ያ ረሱላህ ያላችሁ ጻፉ። ሰለላሁ ዐለ ረሱል። አላሁ አክበር። በነገራችን ላይ የነቢያችን ሰለላሁ ዐለይሂ ወሰለም ጸጉራቸው የሚሆን ሌሎች ቅሪቶቻቸው በታማኝ መልኩ በትክክለኛ ሰነድ ከትውልድ ወደ ትውልድ እየተላለፉ በመሸይኾች ላይ አድርጎ እስካሁን ድረስ እጃቸው ላይ ያሉ ትልልቅ መሸይኾች አሉ፣ የነብዩ ቅሪቶች ማለት ነው። በታማኝነት መልኩ ለምሳሌ ያክል እንደ ዶክተር ሼህ ጀሚል ሐሊም እና ሌሎችም በተለይ ቱርክ አካባቢ በብዛት የነቢያችን ሰለላሁ ዐለይሂ ወሰለም ቅሪተኛል። እንግዲህ ከዚህ በፊት አሳይቻቸዋለሁ። የነቢዩ ዐለይሂ ሰላቱ ወሰላም ጸጉር ሐረር ላይ አለ እያሉ ነበር። ምንም አይነት ሰነድ የለውም፣ ምንም አይነት መረጃ የለውም። የሆኑ ሰዎች ጸጉር ከዛ በኋላ የሆነ ብልቃት ነው ምንድነው የሚባለው እሱ ላይ ጨምሩና ከዛ የነብዩ አለይሂ ሰላቱ ወሰለም ጸጉር ነው ይላሉ። ሲፈልጉ ደግሞ ቦረና ላይ ምናምን ነገር የነብዩ አለይሂ ሰላቱ ወሰለም ሰይፍ ብለው ሲያስተዋውቁ ነበረ፣ ፋና አምሮት ላይ ማለት። በዚህ ልክ ነው የሚዋሹት። ሐረር ላይ መውሊድ ብለው ግመል ላይ የነብዩ አለይሂ ሰላቱ ወሰለም ጸጉራቸውን እዛ ላይ ስላረግን የግመሉ ስጋ የበላ በአጠቃላይ በዱንያም በአኺራም ስኬታማ ሰው ይሆናል ብለው ሲዋሹ ነበር። ይህን ግለሰብም ያደረገ ያለው ይህ ነው። ምንም አይነት ሰነድ የለው። ቢኖር የመልእክተኛው አለይሂ ሰላቱ ወሰለም ጸጉር ከማንም በላይ ደስተኛ ነን እኛ ማለት ነው። ስለዚህ በሌለ ነገር ግን ተመርኩዛችሁ እንዲህ ማብራታችሁ ተገቢ አይደለም። እንዲህ አይነት ተረት ተረት ባወሩበት አንደበታቸው ደግሞ እሱን በተመለከተ እንዲህ ሲሉ በጣም ነው የገረመኝ። እስቲ እንመልከተው ምን እንደሚል። ኢና ሊላሂ ወኢና ኢለይሂ ራጂዑን። ይህ ሰው አሰለምኩ ብሎ ከሚያስበው በላይ እንዳለ ኡመቱን በጅምላ እያስከፈረ ስሰማ እጅግ በጣም ደንግጫለሁ። በዚህ ደረጃ ሰውየውን ከዚህም በላይ ጠብቀዋለሁኝ። ከሚያሰልመው ሰው የበለጠ ህዝበ ሙስሊሙ እያከፈረው ነው እያለን ነው ይህ ወንድማችን ማለት ነው። ሁሱ የምር እያከፈረ ነው ወይስ ደግሞ የሚያደርጉትን ድርጊት እንዲህ ያደርጋሉ ብሎ ስለተናገረ ነው በዚህ ልክ እየተናደዱ ያሉት? እስቲ ምንድነው ያለው ሁሱ ከራሱ እንስማ። በጅምላ እያስከፈረ ስሰማ እጅግ በጣም ደንግጫለሁ። በዚህ ደረጃ ሰውየውን ከዚህም በላይ ጠብቀዋለሁኝ። ግን ደፍሮ እንዲህ ያለ ባጢል የሆነ እምነቱን ወጥቶ ሶሻል ሚዲያ ላይ ይናገራል ብዬ አስቤው አላውቅም። እስኪ ስሙ እና እናንተ የምታርዱ ስጋ ይበላል። እናንተ ናችሁ አይደል ስታንጋጉ የነበራችሁ? አሁን እናንተ የምታርዱ ከሆነ ይበላል። ምክንያቱም ሙሽሪኮች ስለሆናችሁ ከአላህ ውጭ ሌላ ነገር ሙታኖችን ስለምትጣሩ ይሄን በግልጽ በጋር ነው የምትናገሩት። ነብይ ድረሱልኝ አከለ ድረሱልኝ የሚል ሰው በፍጹም ስጋ አይበላም። ወለው ذكر اسم الله عليه 70 مرة 70 ጊዜ ቢስሚላህ ብላችሁ ታርዱም አይበላም። አዚብ ሱብሃንአላህ። አህባሽ የሚለው እንግዲህ የታወቀ ነው። ታላላቅ መሻይኾችን አህሉ ሱና ወል ጀማዓ ሱፊያውን እዚህም ጋር ቀጣይ ያሰማችኋለሁ። ራሱ አህባሽ እነማን እንደሆኑ ይነግረናል። መውሊድ አክባሪዎችን ነው አህባሽ እያለ እንግዲህ ያው መውሊድ ያከበረ እንዲህ ታላላቅ መሻይኽ ሱፊያዎች። ባጭሩ አህባሽና ሱፊያ ቀብር አምላኪ እንደሆኑ እያመንክ ነው ወይስ እንዴት ነው? እኔ እየገባኝ አይደለም። ምክንያቱም ሁሱ ከትናንት ወዳ ነው አይቲን ትናንትና ይሁን የሰራሁትን ቪዲዮ መመልከት ትችላላችሁ። ሁሱ የተናገረው ምንድነው? ቀብርን የሚያመልክ ከሆነ ሙታንን ድረሱልኝ የሚል ከሆነ እንዲሁም ደግሞ ከአላህ ውጪ የሚጣራ ከሆነ ከአላህ ውጪ ልጅ ይሰጣል ሪዝቅ ይሰጣል ብሎ የአላህን መብት ለፍጡራኖችን አሳልፎ የሚሰጥ ከሆነ ሙስሊም ነኝ ራሱ ቢል ይህን ሰው ያረደውን መብላት አይፈቀድም። ምክንያቱም ከአላህ ውጪ ሌላን እየተጣራ ሙሽሪክ ስለሆነ አለ። ምንድነው ስህተቱ? ቆይ ወይ ፕሩፍ እያደረጋችሁልን ነው? ለምንድነው ቆይ አህባሽ የሚባለው አንጃ መውሊድ የሚያከብር ነው ብላችሁ ካሰባችሁ መውሊድ የሚያከብረው አካል ይህን እንደሚያደርግ አምናችሁ ነው ወይስ እንዴት ነው? ለምሳሌ እኔ ባይኔ ያየሁት ቃጥባሬና አብሬት አልከስዩዊ ላይ የሚደረጉ ነገራቶች አሉ። ከአላህ ውጪ መጣራት፣ ከአላህ ውጪ ስጁድ መውረድ፣ ከአላህ ውጪ መስዋዕትን ማቅረብ አለ። እነዚህ ነገራቶችን የሚያደርጉ ሰዎች በጥቅሉ የሽርክን ተግባር ይፈጽማሉ ይባላል እንጂ እከሌ ካፊር ነው ብለው በተናጠል አልተናገረም። ስለዚህ ይህን ነገር ጠንቅቃችሁ ብታውቁ መልካም ይመስለኛል። በተናጠል አህለ ሱና ወልጀማ የሰለፊያ መንሃጅ ላይ ያለ ሰው የሚሄደው አካሄድ እንዴት ነው? አንድ ሰው ሽርክ ሲሰራ ራሱ ብናይ ያን ነገር ልክ እንዳልሆነ ሁጃ እናቆምበታለን። ከዛስ
ከዛ ስራው እንዲመለስ ተውበት እንዲያደርግ እናደርጋለን እንጂ አንተ ካፊር ነህ አንልም። ሁክም አንሰጥ። ባለማወቅ ስለሚሆን ዑዝር ቢልጀህል እንሰጠዋለን። ኦኬ ይህ የተማርነው እውነታ ነው። ያን ነገር ደግሞ ከኛ ጠንቅቆ ራሱ ሁሱ የሚያውቀው እውነታ ነው። አያውቀውም ብዬ ስለማላስብ ማለት ነው። ባይሆን አላህ Subhanahu Wa Ta'ala ስለራሱ የተናገረው ስለራሱ መገለጫ ባህሪያቶችን ያጸደቀው ነገር የሚያጸድቅ ሰው ካፊር ነው ብሎ ሙፍቲ የሚባል ግለሰብ እንዲህ ሲናገር ነበር። እንግዲህ በጅምላ ሙስሊሞችን የሚያከፍረው ማን? አህባሽ ነው። ለዛው ደግሞ ትልልቅ መሻይዎች ምትላቸውን ግለሰቦችን እንዲህ በማለት ይናገራል። ለምሳሌ ሙፍቲ እዛም ቢሆን አላህን ሲያዩት ከይፍና አይን የለውም ማለት በምን ሐለት በእንዲህ ያለ ሐለት ነው ማለት አይቻልም። እንኳን እዚህ ዱንያ ዓለም ላይ አይደለም በጀነት ሰዎች አላህን ያሉ ይላል። ቂያም ቀን ይታያል፣ ሁሉም ይታያል። ሲታይ ዛም ቢል አይን ወላ ከይፍ ነው። በግራ አይደለም በቀኝ አይደለም ተፊት አይደለም ተኋላ አይደለም እንዲያገላልጡ ይገለጣል እንጂ ተላይ ነው ተታች ነው የማይባል ነው። አጭር ነው ረጅም ነው የማይባል ነው። ይህማ ተሆነ መኽሉቅን መሰለ ማለት ነው። ለይሰ ከሚስሊሂ ሸይእ ማለት አላህን የሚመስል አንድ ነገር የለም። ተመውጁዳቱ ተመኽሉቃቱ አንድም የሚመስለው የለም ሲል እኮ ቦታ የማይፈልግ ማለት ነው። አርሽም ላይ አይደለም ማለት ነው። አርሽ ላይ ነው ታለ ሰውየው ከዲነል ኢስላም ይወጣል። አላህ ከቦታ የጠራ ጌታ ነው። አላህ ተከይፍ የጠራ ጌታ ነው። በግራ ነው በቀኝ ነው ተኋላ ነው ተፊት ነው ተላይ ነው ተታች ነው አይባልም። አጭር ነው ረጅም ነው እንደ ሰው የማይባል ጌታ ነው። እሱ በሚታይ ጊዜ እንደሚታይ ይታያል ማለት ነው እንጂ እዛ የወሰዳቸውም እዛው ሆኖ እዛ ቦታው እዛው ሆኖ በአርሽ ሆኖ። እንግዲህ ሙፍቲ ህዝበ ሙስሊሙ በአጠቃላይ ሲያከፍረው ተመልከቱ። ህዝበ ሙስሊሙ ብቻ ሳይሆን ሰሃቦችን ጨምር ሙስሊሞች አልነበሩም እያሉን ምን ማለት ነው? ለምሳሌ አላህ Subhanahu Wa Ta'ala በተከበረው ቃሉ በሱረቱል ጣሃ ቁጥር 5 ላይ በግልጽና በማያሻማ መልኩ አዛኙ አላህ ከአርሽ በላይ ከፍ አለ ይላል። ይህን ነገር እንደመጣ ሁኔታው እንዲኖ ሳይል አላህ ከአርሽ በላይ ነው ብሎ ያጸደቀ ሰው ካፊር ነው። ከእስልምና ሙሉ በሙሉ ይወጣል። ይህን የሚል ሰው ችግር የለውም። ድረሱልኝ ብሎ ከአላህ ውጪ የሚጣራ ሰው ሙሽሪክ ይባላል። ምክንያቱም ከጭንቅ የሚያወጣን አላህ Subhanahu Wa Ta'ala ነው። የተለያዩ ነገራቶች ምን ጠይቀው አላህ ነው እኮ ራሱ ማለት ነው። በአላህ ላይ አንዳችም እንዳታጋሩ ለወላጆቻችሁን መልካምን ተዋዋሉ ብሎ ያዘዘን ጌታችን አላህ ነው። ከአላህ ውጪ ሌሎችን እየተጣራህ ተውሂድ እየሰበክ ነው ሊልህ ነበር እንዴ? ወሱ እየጠበቀው ወይስ እንዴት ነው? እኔ እየገባኝ አይደለም። እስቲ ክሊር አድርጉልኝ። አካፋ ነካላልከው ዶማ ነካላልከው ምን ልትለው ነው? እየገባኝ አይደለም። አስቀድሜም እንደነገርኳችሁ ሰለፊያ መንሃጅ ላይ ያለ ሰው አንድ ሰው ቀብር አምልኮ እየፈጸመ ብናይ ሙስሊም ሆኖ እንጠይቀዋለን። አንተ ካፊር ነህ ብለን ሁክም አንሰጥም። ሁጃ ይቆምበታል። ምክንያቱም ደግሞ ዑዝር ቢልጀህል ስላለው ባለማወቅ ሊሆን ይችላል ብለን እናንተ ጋር እኮ እንደዚህ የለም። ወሃቢያ ሙስሊም አይደለም ብላችሁ አይደለም እንዴ ማይክሮፎን ይዛችሁ የዑለማ ጉባኤ ላይ ምናምን ነገር እነ ዑመር ኮምቦልቻ ምናምን የሚባለው ሰው እያወራ የነበረው? ወይስ ዛሬ በቃ የሆነ ወሰጢያ ውስጥ እንዳለ ሰው እነነ እያላችሁ ነው? ደግሞ አንድ መሐመድ ነው ምናምን የሚባል ልጅ ራሱ ቪዲዮ ሰርቶ አይቼው ነበር። የሱ ደግሞ በጣም ነው የገረመኝ። እንስማው እስቲ። ነቢ ድረሱልኝ አከለ ድረሱልኝ የሚል ሰው በፍጹም ስጋ አይበላው። ወለው ዘከር ስመላሂ ዐለይሂ ሰላም። እንግዲህ ሁሱ ምንድነው ያለው? ነቢ ድረሱልኝ አከለ ድረሱልኝ አከለ እርዱኝ የሚል ሰው ያረደውን መብላት አይቻልም። ምክንያቱም ከአላህ ውጭ እየተጣራ ስለሆነ። ለምሳሌ እነሱ ብዙ ጊዜ የሚከሱ ቁርአን ላይ የተፈቀዱ ነገራቶች ራሱ አልተፈቀዱ ምናምን ነገር ብለው ይከራከራሉ። ወሃቢያ የሚሉት በእነሱ አስተሳሰብ እሱ ከተናገረው ማለት ነው። የእነሱ ሼህ ምናምን የሚባሉ የሆነ ጫት ይቻላል ሲሏቸው ራሱ ማሻአላ ጥሩ ፈትዋ ነው የሰጣችሁ ምናምን ብለው ያቆለጳጵሳሉ። እኛ ጋር ሲሆን ግን ከቁርአንና ከሐዲስ ሲሆን አይቻልም። በአላህ ላይ የሚያጋራ ሰው ነው እኮ ያለው። ነቢ ድረስልኝ፣ ሼህ ድረስልኝ፣ ሼህ ከጭንቅ አውጣኝ። ሼህ የሞተ ሰው ማለት ነው። የሞተ ሼህ ድረስ ማርያም ሆይ ድረስልኝ የሚል ሰው ሙሽሪክ ነው የምትል ከሆነ ገብርኤል ድረስልኝ የሚል ሰው ከአላህ ውጪ እንዴት ፍጡራኖችን ይጣራል የምትል ከሆነ
ከገብርኤልና ከማርያም በታች የሆነ ደግመዋለሁ፣ ከገብርኤልና ከጅብሪልና ከነቢያት ወይም ከኢየሱስ በታች የሆኑ እነዚህ ሰዎች አላህ ያወደሳቸው ያላቃቸው የጀነት መሆናቸው የሚታወቁ መላእክቶችና ትልልቅ ቅዱሳን የሚባሉ ሰዎች ማምለክ፣ እነሱን መጣራት፣ እነሱ ድረሱልኝ ማለት፣ እነሱ ልጅ ስጡኝ ማለት ካልተቻለ አንተ ሼህ ጋር ሄደህ ቀብርህን እየተንከባለልክ የምታረገው ነገር ተውሂድ ነው ሊልህ ነው እንደ የፈለከው ወይስ ምን ሊልህ ነው የፈለከው የነበረው? እንቀጥል። የተክፊርን ባንዲራ ከፍ አድርጎ እያውለበለበ ይመስለኛል። ማለት ተክፊር ማለት የሆኑ ጀማዓዎች ናቸው በሆነ ባልሆነ ምክንያት ፖይንት እየፈለጉ እከሌ ካፊር ነው፣ እከሌ ሙሽሪክ ነው፣ እከሌ ያረደውን አትብሉ ምናምን የሚሉ ጀማዓዎች ሆነው ባልሆነም ምክንያት እከሌ ካፊር ነው እከሌ ምናምን ይላሉ አለ። በሆነ ባልሆነ ምክንያት ነው ያስቀመጠው እሱ ወይስ ማዳመጣችሁ? ከአላህ ውጪ የሚጣሩ ከአላህ ውጪ እርድን መስዋዕትን የሚያቀርቡ ሰዎችን እነዚህ ግለሰቦችን ተከትሎ መስገድ ይሁን እንዲሁም የሚያርዱትን ነገር መብላት አይቻልም ማለት ምንድነው ችግሩ? ወይስ እኛ እንዲህ ነገር እናደርጋለን ብለህ ራስ ፕሩፍ እያረክ ነው? እኔ እየገባኝ አይደለም። ሳትጠሩ አቤት እያላችሁ ነው እኮ ሀቂቃ በጣም እየገረመኝ ስለሆነ እንዴ በጣም ቶኒ ጮክ ብዬ እያወራሁኝ ያለው ተክፊርነት ባላህ እንጠበቃለን። የትኛውን ሰው አክፍረን አናቅም። የትኛውን አህባሽ ሙስሊም ነው ወይ ብትለኝ እኔ ብጠይቀኝ አሁን ሙስሊም ነው ነው ካፊር ነው አይደለም። ሱፍያ ሙስሊም ነው ኦፍ ኮርስ ግን ስህተት አለባቸው። አው ድብን ያሉ ስህተቶች አሉ፣ ከአላህ ውጪ ይጣራሉ። እነዚህ ነገር ታው ማለት ከእስልምና አወጣህ ማለት በጣም ጥቃቅን ነገራቶች ምትል አላሁ ሱብሓነሁ ወተዓላ በቁርአን ስለራሱ የገለጻቸውን ባህሪያቶችን የሚናገሩ ሰዎች አላህ ከአርሽ በላይ ነው ካልኩኝ ነኝ ካፊር ነኝ። ተራ ግለሰብ እኮ አይደለኝ ያለው ሙፍቲ ምትለው እንዲሁም ሱጁድ ምታረጉለት እንዲሁም ደግሞ መንዞማችሁ ላይ ከእርሱ በስተቀር ሌላ ማን አለኝ መላ ብላችሁ እሱን ወደ መጣራት የተሸጋገራችሁ ሰዎች ናችሁ። እርሱን የምትጣሩትን ሙፍቲያችሁ ማለት ነው ምንድነው ያሉት? እሳቸው በግልጽና በማያሻማ መልኩ አላህ ከአርሽ በላይ ነው የሚል ሰው ካፊር ነው አለ። ይህን ነገር አያስጨንቅ። የተክፊር ባንዲራ የያዘው ማን ነው ስንል አህባሽ ኢቭን መረጃዎችን እያመጣን መመልከት እንችላለን። አብዱላህ አልሐረሪ ምን ያክል ህዝበ ሙስሊሙ በማክፈር እንደሚታወቅ አሳያችኋል። እርዳታ ካላህ ውጪ መጣራት አይቻልኝ የሚል ግለሰብ ካፊር ነው ብሎ እኮ ኪታቡ ላይ የጻፈው ነው። ነቢ ድረስልኝ ማለት አይቻልም ካለ ይህ ሰውዬ ካፊር ነው ከእስልምና ይወጣል ብሎ የተናገረ ነው። ልክ የሐዋሪጅ አይነት አቋም ያለው ግለሰብ እየተከተል ዛሬ ላይ መተ ከአላህ ውጪ አትጣራ ይህን የምታደርግ ከሆነ ሙሽሪክ ትባላለህ። ሙሽሪክ ምንድነው? አረብኛ ሲሆን ነው የከበደ አጋሪ ማለት ነው። ወይም ደግሞ የአላህን ሐቅ ለፍጡራኖች አሳልፎ የሚሰጥ ማለት ነው። ተረዳህ? ታዲያ በዚህ ሚዛን ላይ ስንመዝነው አህባሽ የአላህን መብት ለፍጡራኖችን አሳልፎ ይሰጣል አይሰጥም? ኦፍ ኮርስ ይሰጣል። እንዴ ያጠርመረ መካ ሰላም አለይከ ልቤ በርሶ ባንቱ ተመካ ማለት ምን ማለት ነው? በማንም የምትመካ ተመካ ህያ በማይሞተው ጌታ እያለ ቁርአን ላይ አንተ የምትመካ በነብዩ አለይሂ ሰላቱ ወሰለም አብሽር ወንድሜ ግባ በቶሎ ማን ነው ያፈረው የነቢ ብሎ እያለ ያ ነቢ ብሎ ሰው ያፍራል በዱንያም ባሄር ሰው ጭንቀት ላይ ሲሆን አላህዬ ብሎ ነው ወደ አላህ መቃረብ ያለበት። በአላህና በሱ መካከል የሆነ ሶስተኛ ወገን ጣልቃ ወይም አድራሽ የሚባል ነገር የለም። ጌታ በመጋረጃ አይደለም የምታገኝ ቀጥታ እሱን ታገኛል። ዛሬ ላይ ግን በሚያሳዝን ሁኔታ አህባሽ ዘንድ በቃ የሆነ ባለስልጣን ላይ ስትሄዱ ወረዳ እያላችሁ ዞን እያላችሁ ክፍለ ከተማ እያላችሁ ከዛ ወደ ፌደራል ምናምን መንግስት ትደርሳላችሁ። ስለዚህ ወደ አላህም ለመዳረስ ኡስታዝ ወሊ ሼህ ምናምንቲ እያሉ ይጣራሉ። ወነአውዝ ቢላህ አላህ ጌታችሁን ለምኑኝ አለ እቀበላችኋለሁ የሚለው ቁርአናዊ አስተምሮትን ወደ ኋላ ጥሳችሁ እናንተ ግን ይህን ነገር ማድረግ በአላህ ላይ ሌላን ማጋራት ነው የሚል ሰው ጭራሽ እሱ እንዲህ ብለዋል። የተክፊር እንትን እያራመደ ነው ምናምን እያራመደ አይደለም።
ሐቅ ነው። በቃ እየመረራችሁም ቢሆን ዋጡት ለማለት ያክል ነው። ወሃቢያ ሙስሊም አይደለም ተብሎ የዑለማዎች ምክር ቤት ተብሎ የሱፍያዎች ምናምን ምክር ቤት ብላችሁ ማይክሮፎን ይዛችሁ ወሃቢያ ሙስሊም አይደለም አላሁ አክበር ስታስብሉ አልነበረም እንዴ? ቡታጀራ ላይ አቡበክር ሄዶ ከዛ አላህ ከአርሽ በላይ ነው የሚል ኡሱሉ 30 የሚቀራት ኪታቡ ተውሂድ ሙስሊም አይደለም እያለ ነበር። ቡታጀራ ላይ በየአመቱ የምትሰበሰቡበት ቦታ የረሳነው ምናምን እንዳይመስላችሁ ወንድምና እህቶች። አላኩል ያህል ለዛሬ ይህን ካልኳችሁ በሌላ ቪዲዮ እስከምንገናኝ ሀዛ ወቢላሂ ተውፊቅ ወሰላ አላ ነቢና ሙሐመድ ወአላ አሊሂ ወሰህቢሂ ወሰለም። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።